2 ዓመት ሙሉ አብረን የሆነው በግዴታ እንደሆነ ሰውነቱ እዚህ ሆኖ በሐሳብ ግማሽ መንገድ እንዳልመጣ የሆነ እግረ መንገድ አይነት እንዲህ እየተሰማኝ ነው የቆየሁት። ራሴን ግን ተይ ታገሽ ብዬ እየገሰጽኩ ምናልባት እኮ ፍቅሩን የሚገልጸው እንዲህ ይሆናል እያልኩ ሁሌ ግን የሆነ ሰላም የሚነሳ የሚከነክን የሚቆጠቁጥ አይነት ስሜት። ጨዋታዎቻችን እንኳን አካሄዳቸው ተመሳሳይ ነው። ስለ ህይወት፣ የሥራ ጫና፣ ስለ ቤተሰብ፣ ስለ ህልሞቻችን ይጀመሩና በድንገት ወደ ቀልድነት ወደ እንሂድ ይለወጣሉ። እውነተኛውን ስለሱ የማውቀውን አላስታውስም። ሁሌ ብዥታ አለበት። እቅዱ ምን እንደሆነ አላውቅም። በትክክል እኔን ለማስደሰት ጥረት ያደረገበት ጊዜም የለም። ጓደኞቹን እንኳን አላስተዋወቀኝም። 2 ዓመት ይታያችሁ። ሐሳብ ከያዘኝ ወይ ከተጨነቅኩ ትግስቱ ያልቃል። ይናደዳል፣ ይበሳጫል። ስሜቴን ለማስረዳት ስሞክር ምንድነው ይሄ ሁሉ ታበዣለሽ? ነገ ለራሱ ያውቃል። ያንቺ መጨነቅ ምንም አይጨምርም። ሐሳቤን ያቃልለዋል። ከተመቸው ወደ ቤቱ፣ ካልሆነ ከና ሐሳቤ ጥሎኝ ይሄዳል። ችላ እያልኩ ይለወጣል እያልኩ ነው እንጂ በስሜት ጭጋግ ውስጥ ነው ያለሁት። በእንጥልጥል ለመቆየት የሚበቃ ተጨማሪ ለመጠየቅ መተማመን የሌለበት ግንኙነት ውስጥ ነው ያለሁት። ግራ መጋባት ለኔ እስር ቤቴ፣ ለሱ ደግሞ ደልቡ እኔን የሚስብበትና የሚለቅበት ሸምቀቆ። ወዴት ነው ይህ ግንኙነት የሚሄደው? ምን ትፈልጋለህ? በትክክል የምንሆነውን የምንለየው መቼ ነው? ምን እንደጠየቅኩ እስኪጠፋኝ ድረስ ያዋክበኛል። ስለማታምኚኝ ነው፣ ችግሩ አንቺ ነሽ፣ እንዳስብበት ጊዜ አልሰጥሽኝም ይለኛል፣ ያሳምነኛል። እና አሁን እውነቱን እየተረዳሁ ነው። ከሱ ጋር ለመሆን ደህንነት አይሰማኝም። ለኔ የሚሆን ትዕግስት ከኔ ጋር ለመጽናትም ዓላማ የለውም። ክፉ ይናገረኛል፣ ያሸማቅቀኛል፣ አይጠነቀቅልኝም። ንቀቱ ግልጽ ነው። ከሱ ጋር ስሆን እንደተረሳው አብሬው እያለሁ ሁሉ ብቸኛ እንደሆንኩ ይሰማኛል። እንደገና ሁሌ ሁኔታው ለሱ ከተመቸና ሲፈልገኝ ድምጽ ይለሰልሳል፣ ጣፋጭ ቃላትን ያውቃል፣ ጊዜ ይኖረዋል፣ ፍቅር ያሳየኛል። ከዚያ ደግሞ ዝም ጥፍት ለሰዓታት ለቀናት ማብራሪያ ሳይኖር፣ ከዚያ ደግሞ በድንገት በኩለ ሌሊት ናፍቀሽኛል በመልእክት። አሁን መጠየቅ ጀመርኩ። ምን ማለት ነው እያልኩ ናፈኩት ወይስ በቀላሉ እንደሚያገኘኝ አስታወሰ። ሲሉ ሰማለሁ እኮ አንድ ሰው የሚወድሽ ከሆነ በማይለወጥ ማንነት ያረጋግጥልሻል እንጂ ግምት ውስጥ እንድትዋልይ አይተውሽም። እያወኩም ግን በምናልባት አለሁ። ምናልባት የሆነ ቀን ይለወጣል፣ የምፈልገውን ሰው ይሆናል እያልኩ። ምክንያቱም ለሱ ያለኝ ፍቅር እውነተኛ ስለነበረ ነው። ማፍቀር በየዕለቱ የምንመርጠው ነገር ነው ብዬ ስለማምን ነው። በራሱ መኖር እንዲቀጥል የሚተው አይደለም። ጥሩ ለመሆን፣ ለማክበር፣ ለመታገስ፣ ለመታመን፣ ራስን ለመስጠት፣ ሁሉንም ነገር ይቅር ብሎ ለመቆየት በየዕለቱ ስራ ይፈልጋል፣ በየዕለቱ መምረጥ ይጠይቃል ብዬ ስለማምን ነው። እናቴን እኔ ያልሰማኋትም እንጂ ልቤ እሱን በማሳደድ ስለተጠመደ ጊዜና መረጋጋት የለኝም እንጂ ከሁኔታዬ ተረድታለች። የገባት ገብቷታል። ትነግረኝ እየሞከረች ነው። ወይ ልጄ ህልምሽንና ፍላጎትሽን ችላ አትበይ። በሌላ አንድ ቀን ደግሞ በጣም አምሽቼ ፊቴ ሐዘን አጥርቶበት ወደ ቤት ስገባ አይተኝ የማይመጣን በመጠበቅ አትባክኝ እስቲ እባክሽ፣ በኋላ ለሱ የሰዋሹ ጊዜ ይቆጭሻል። የሚነገር ስለሌለኝ ምንም አልነግራትም። ሁሌ ግራ እንደተጋባሁ ነኛ። ደህና ነን ለማለት መዋሸት ያንቀኛል። ደህና አይደለንም ለማለት ውስጤ ስለሱ የማልመው ይዘኛል። እናቴ አይሰለቻትም። ባልነግራትም ታውቃለች። እለት በስሜት እየተጎዳሁ እንደሆነ ይገባታል። ልጄ ውዴ ከሚገባው በላይ አትጣሪ፣ የሚረብሽሽን ባህሪ አትቀበይ። ልጄ ባክሽ የሚጎዳሽንና የማትፈልጊውን ሲያደርግ ወይም ላንቺ መሰረታዊ የሆነ ነገር ሳያደርግ ሲቀር ጸጥ አትበይ። በዛ መሃል ማንነቱ ወይም ማንነትሽ ይገባሽ ይሆናል። አይማዬ ብዬ አልፋታለሁ። ከደወለ እንዴት ሁሉን ነገር ትቼ እንደምበር አይታለች። እሱቴ እግሩንም አያነሳ፣ እኔ ነኝ የምበረው የምከንፈው ልበል እንጂ። በሌላ ቀን ደግሞ ከእናቴ ጋር ስናወራ ቆይታ የኔ ልጅ ፍቅር ፍካትሽን የሚጨምር መሆን አለበት እኮ፣ ከራስሽ የሚለይሽ መሆን የለበትም። ምን እንዳየችብኝ አላውቅም። ዝም አልኩ። ምን መልሳለሁ? ለመከራከር አፍም የለኝ።
አውቃለሁ እኮ ከትክክለኛው ሰው ጋር እንዳልሆንኩ። እርግጥ ይለወጣል ተስፋ አደርጋለሁ። አይ ኧረ አይለወጥም። 2 ዓመት ሙሉ ይሄን ነበር። በህይወት ጉዞ ላይ በጣም ከባድ የሆነው ሁኔታውን መረዳት አይደለም፣ አሳሳቢው ቀጣዩ ነው። የማውቀውን የተረዳሁትን የገባኝን ሁሉ ይዤ ለራሴ የሚጠቅም ምን አደርግበታለሁ የሚለው ነው። ምን ያህል ለራሴ እታመናለሁ የሚለው ነው። ማወቅ ቀላል ነው፣ ለመላቀቅ ግን ድፍረት ይጠይቃል። ጀግና መሆንን ይፈልጋል። ራስን ማሸነፍን ይሻል። ቀስ በቀስ እየተማርኩ ራሴን አስበልጬ መውደድን፣ ተውሰክ ከሆነ ግንኙነት መራቅ